አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የሌላ ዩቲዩብ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተ እንዴት ናችሁ? እንግዲህ ላይክ ሼር እያረጋችሁ የጁምአ ቪዲዮ መጥቶላችኋል። ጭናዳም ይባላል ይሄ ያያችሁት ነው። ጭና ውዶችዬ የናና ዘር ናና አልኩኝ። እንትን ምንድነው ስሙ? ድንብላል አይደለም፣ ድንብላል ኩስበራ ነው የሚሆነው። የበግዱንስ ዘር ምንድነው? ፍሬውን ብታሳዩኝ። እዚህ ኢትዮጵያ ላይ ልዘራው ፈልጌ ነበርና ኩስበራ ድንብላል ነው። ድንብላል ስዘራ ኩስበራ ነው ይሁንና እንትን በግዱንስ መስሎኝ ነበረ። ኩስበራ ነው ድንብላል ማለት ነው። እና የበግዱንስ እንግዲህ አረብ ሀገር ያላችሁ ታውቃላችሁ። በግዱንስ እዚህ ፐርሲል ይሉታል። እስካሁን ድረስ ግን ዘሩን አላገኘሁትም ማለት ነው። የሱን ዘር እና የሱን ዘር የምታውቁ ካላችሁ አረብ ሀገር ያላችሁ ሱፐር ማርኬት ምናምን ስትሄዱ ዘሩን ካያችሁ በኮመንት ብታናገሩ ደስ ይለኛል ማለት ነው። ዘሩ ይሄ ነው ብላችሁ ብጽፉልኝ ደስ ይለኛል ማለት ነው። መዝራት ፈልግ ነበረ ግን አላገኘሁም። ኩስበራ ግን እየዘራሁኝ እንበላለን። በጣም ነው ያው ደስ ይላል። ኩስበራና በግዱንስ በተለይ ተቡላ እንሰራዋለን፣ ምን እንሰራዋለን። ቆንጆ ነው። እንደገና ደግሞ ለኩላሊት በጣም ቆንጆ ነው። ዶክተሮች ራሱ ያዙልናል። እና እዚህ ግን እሱም ማግኘት አልቻልኩም። የበግዱንስ ዘሩን ብትነግሩኝ እላችኋለሁ። እንደ ትብብርም ማለት ነው። ይሄ ቡና ነው እንደምታዩት ቡና ነው፣ ግን ያፈራል መልሶ ይደርቃል። ብዙም አይደለም። ቦታው አልተመቸኝም። ውሃ በዝቶበት ይሁን አላቅም ለምን እንደሆነ። ፍሬ ያን ያህል አይደለም። ጀምራል ያፈራል ግን ብዙም አይደለም። እና ይሄ ቡና ነው። ይሄ ደግሞ አፕል ነው። ይሄ አፕል ነው። ገና ነው ይሄ ማለት ነው። እዚች ጋር ያለችው ደግሞ እቺ እንትን ናት፣ ስትሮበሪ ናት። እቺ ቃሪያ ናት። የጓሮ አትክልት ደስ ይላል ማለት ነው። እና አደራ የበግዱንስ ዘሩን እንዳትረሱ ንገሩኝ እሺ። ኢንተርኔቱ እዚህ ድረስ አይደርስም እንጂ ላይቭ ነበር ለመግባት የፈለኩት፣ ግን እዚህ ድረስ አይደርስም ኢንተርኔቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የሌላ ዩቲዩብ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተ እንዴት ናችሁ? እንግዲህ ላይክ ሼር እያረጋችሁ የጁምአ ቪዲዮ መጥቶላችኋል። ጭናዳም ይባላል ይሄ ያያችሁት ነው። ጭናዳም በጣም ነው ደስ የሚለው ሽታው። ያ አላህ በጣም ነው የሚያምረው። እና ጭናዳም አለን፣ አርቴ ያለን፣ አሽኩቴ ያለን፣ የሌለን የለም። እዚህ ጋር ጭናዳም ነው። ይሄ ሻይ ቅመም ነው። በጣም ነው የሚጣፍጠው። ሎሚ ነው የሚለው ማለት ነው። በጣም ነው የሚጣፍጠው። ይሄ ዝም ብሎ አበባ ነው። ጎመን ይሄው ጠጅ ሳር ነው የሚባለው አለን። እዛ ጠግ ላይ አደስ አለን። እቺ አደስ ናት። እቺ ለእናንተ ላሳያችሁ። አደስ ናት እቺ። ይሄኛው ቃሪያ ነው። አሁን አልቋል። አፍርቶ ነበረ አንስተነዋል ማለት ነው። ይሄ ደግሞ ፓፓዬ ነው። ይኸው ጀምሯል ማፍራት። ያፈራ እንደዚህ ነው። እዩት። ግንዱ ላይ ነው ጀምሯል። እንግዲህ ሲደርስ እናበላችኋለን ማለት ነው። ፓፓዬ ይሄን ይመስላል። ይችን ትመስላለች እንግዲህ በትንሿ። እንዴት ነበር ጁምአ? ከእናንተ ጋር ከኛ ጋር አልሐምዱሊላህ ደስ ይላል። ማሻአላህ ነው።
وهذا بس كبة रेती वाली बिल्ली है जो रेत में रहती ना बिल्ली हाँ ये रेत की شفتوا وقف فوق الطاولة سبحان ربي شنو اخلاق ايه زوز كمان اثنين ይሄው ይሄ ከሀገራችን ነው የመጣው። ይሄ ሃይማኖት ታያችኋል። እዚህ በክብር ተቀምጦ ማለት ነው። ሜድ ኢን ኢትዮጵያ Salam